ውበት ብቻ ሳይሆን እንዲህ ጥርት ተደርጎ የተሰራ ቤት በመሃል 72 ላይ እናገኛለን ብላችሁ ታስባላችሁ? ዛሬ እናስጎበኛችኋለን። ሰላም የአዲስ ፕሮፐርቲስ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ በ72 አካባቢ ተገኝተን ለመኖሪያ ለሽያጭ ከቀረቡ ቤቶች ውስጥ የሚሆኑ ቤቶችን የምናስጎበኛችሁ ይሆናል። ዛሬ የምናሳያችሁ በ72 ካሬ ላይ ያረፈ G+3 እንዲሁም ባለ 4 መኝታ ቤት ያካተተ ቤት ይሆናል። አሁን የምንገኘው የመጀመሪያ ደረጃው ላይ ይሆናል። እንደምትመለከቱት ይሄ ኦፕን ኪችን ያለው ሳሎን ሲሆን ጥርት ተደርጎ የተሰራ እንዲሁም እቃው ከቆንጆ ኳሊቲ የተሰራ ኪችን ካቢኔት የተገጠመለት ሲሆን የፈለጋችሁትን እቃ ለማስቀመጥ ብዙ የሆነ ኮምፓርትመንት ያለው ነው። እንደምትመለከቱት ጽድት ተደርጎ የተሰራ ቤት ነው። እንደምትመለከቱት ኤርሳካ የተገጠመለት ማስገጠም የምትችሉበት ለኦቨን ስፔስ ያለው እንዲሁም የራሱ የሆነ ሲንክ የተገጠመለት ቤት ሲሆን ሰፋ ያለ ኪችን ለምትወዱ ይሄ ቆንጆ የመጀመሪያ አማራጫችሁ ሊሆን የሚገባ ቤት ነው። በመቀጠል የምናየው ደግሞ እዚሁ ፍሎር ላይ የምናገኘው ሽንት ቤት ይሆናል። ሽንት ቤቱ እጅ መታጠቢያው ከውጭ የተሰራ ሲሆን እንደምትመለከቱት ኳሊቲ ከሆነ እቃ የተሰራ የእጅ መታጠቢያ እንዲሁም ሽንት ቤት ታገኛላችሁ። ሳሎኑ እንደምትመለከቱት ነው። ቀጥሎ ደግሞ የምናየው ሁለተኛ ደረጃ ላይ የሚገኘው መኝታ ቤቶችን የማስጎበኛችሁ ይሆናል። ሁለተኛ ደረጃ ላይ የምናገኘው መኝታ ቤቶችን ሲሆን በመጀመሪያ የማስጎበኛችሁ ማስተር ቤድሩሙ ነው። ማስተር ቤድሩሙ ቃላት አጣውለት የምትሉት አይነት አቀማመጥ ያለው ጥርስ ተደርጎ ጥንቅቅ ተደርጎ የተሰራ የመኝታ ቤት አይነት ነው። እንደምትመለከቱት መብራቶች የተገጠሙለት ስፖት ላይቶች እንዲሁም የፈለጋችሁትን አይነት የመብራት አማራጭ የምታገኙበት መኝታ ቤት ነው። ይህንን ቤት ደግሞ እንደነገርኳችሁ ጥርት ተደርጎ የተሰራው በተጨማሪ ከመኝታ ቤታችሁ ጋር ወጣ ብላችሁ መናፈስ የምትችሉበት ባልከኒ የተሰራለት ሲሆን ነፋሻማ አየር መቀበል የምትችሉበት አቀማመጥ ያለው ባልከኒ ከማስተር ቤድሩም ጋር ታገኛላችሁ። ማስተር ቤድሩሙ የራሱ የሆነ ቁምሳጥን የተገጠመለት ሲሆን እንደምትመለከቱት ሰፋ ያለ እንዲሁም በብዛት የፈለጋችሁትን አይነት እቃ ማስቀመጥ የምትችሉበት አይነት ቁምሳጥን የተገጠመለት ሲሆን ከሱም ባሻገር ለፈለጋችሁት አይነት አቀማመጥ የሚሆኑ ብዛት እቃ ማስቀመጥ የምትችሉባቸው አይነት ኮምፓርትመንቶች የተሰሩለት የቁምሳጥን አይነት ነው። ይሄ ብቻ አይደለም። እንዲሁም የማስተር ቤድሩም ሽንት ቤት ከቁምሳጥናችሁ ጋር የምታገኙት ይሆናል። የማስተር ቤድሩም ሽንት ቤት ጽድት ተደርጎ የተሰራ እንዲሁም ከራሱ ጋር የሚመጣ ሰፋ ያለ የቀለም መታጠቢያ ሽንት ቤትና እጅ መታጠቢያ የተገጠመለት ነው። ከማስተር ቤድሩሙ ልክ እንደወጣችሁ የምታገኙት የጋራ ሽንት ቤቱ ሲሆን ተጨማሪ የሆነ ሽንት ቤት ለተጨማሪ ክፍሉ የተገጠመለት ነው። በዚህኛውም ሽንት ቤት ተመሳሳይ እጅ መታጠቢያ፣ እጅ መቀመጫና ሻወር የተገጠመለት ነው። እንደምታዩት ሰፋ ያለ የሽንት ቤት አማራጭ ነው። ከዚህ በተጨማሪ እዚህ ወለል ላይ የምናገኘው መኝታ ቤቶቹ እንደነገርኳችሁ ይሄ የመኝታ ቤቱ መኝታ ቤት ቁጥር 2 ነው። ይሄ መኝታ ቤት ሰፋ ያለ አይነት አቀማመጥ ያለው እንዲሁም ከራሱ ጋር የሚመጣ ቁምሳጥን የተገጠመለት ነው። ቁምሳጥኑ ሰፋ ብሎ የተሰራ እንደምትመለከቱት የፈለጋችሁትን አይነት የልብስ አቀማመጥ እንድታረቁበት የሚመች ተደርጎ የተሰራ ቆንጆ ቁምሳጥን የተገጠመለት ነው። እዚህ ፍሎር ላይ ከምናገኛቸው 2 መኝታ ቤቶች ውስጥ ሁለተኛው መኝታ ቤት ይሄን ይመስላል። በመቀጠል ወደ ሶስተኛው ደረጃ የምንሄድ ይሆናል። ሶስተኛ ፎቅ ላይ የምናገኘው 2 መኝታ ቤቶችን እንዲሁም የቴራሱ አንደኛውን አካል የምናገኝ ይሆናል። በተመሳሳይ እዚህኛው ፍሎር ላይ የምናገኘው አንደኛው ክፍል የራሱ የሆነ ቁምሳጥን የተገጠመለት እንዲሁም ሰፊ የሚባል አይነት የመኝታ ቤት አቀማመጥ ያለው ክፍል ነው። እንደምትመለከቱት ቁምሳጥኖቹ ተመሳሳይ ናቸው። ከጥራት ካላቸው እቃዎች የተሰሩ ቆንጆ ቁምሳጥን የተገጠመለት። በተመሳሳይ አሁን ማሳያችሁ የመጨረሻውን ወይንም አራተኛ መኝታ ቤቱን ይሆናል። ይሄ አራተኛ መኝታ ቤት ነው። እንደምትመለከቱት የፀሐይ ብርሃን በሰፊው የሚያስገባ ተደርጎ የተሰራ መስታወት የተገጠመለት፣ በተመሳሳይ ደግሞ ቁምሳጥን እንደ ሁሉም ክፍሎች ያለው ሲሆን እንደምትመለከቱት ቁምሳጥኑ ኮምፓርትመንቶቹ ብዙ ናቸው። የፈለጋችሁትን አይነት ብዙ እቃ ማስቀመጥ የምትችሉበት አይነት ቁምሳጥን ነው። ሰፊ የሆነ የመኝታ ቤት አማራጭ ነው። በመጨረሻ ደግሞ የምንመለከተው የቴራሱ የዚህ ቤት ቴራስ እንደምትመለከቱት ሰፊ ነው። ለ72 ካሬ ሰፊ የሚባል አይነት አቀማመጥ ያለው ነው።
እንደምትመለከቱት እዚህ ጋር ወጣ ብላችሁ ነፋሻማ አየር የምትቀበሉበት እንደ አማራጫችሁ ቡና አፍልታችሁ የምትቀመጡበት ከቤተሰብ ከጓደኛ ጋር እንደፈለጋችሁ ልታወሩበት የምትችሉት አይነት ሰፋ ያለ ቴራስ ያለው ይሆናል። ይሄን ይመስላል። በተመሳሳይ የራሱ የሆነ ሽንት ቤት ያለው ሲሆን ቴራሱ ላይ ሽንት ቤት ታገኛላችሁ። ታዲያ ይሄንን የመሰለ ጽድት ያለ ቤት G+3 ሰሚት 72 ከአስፋልት ብዙም ያልገባ ለመኖር ምቹ የሆነ ይሄንን ቤት በ22 ሚሊዮን ብር በካሽም በባንክም አማራጭ ያለው ድርድር ያለው መግዛት ከፈለጋችሁ ከስር በምናስቀምጥላችሁ ስልክ ልታገኙ ትችላላችሁ። ታዲያ እናንተም የአዲስ ፕሮፐርቲስ ቤተሰብ በመሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናላችንን ቤተሰብ ሁኑ።